እዚህ እንደሌለች እዚህ ያለች ይሄ ጉዳይ ሲፈጸም እኔ በሰክርስ እየተቀመጥኩ ነው። ስለ ልጅ እንደዚህ ያደረገችው ወላዲተ አምላክን ስዕል የት ነው እንደዚህ ያደረገችው? እዚህ ቤት ነው መሰለኝ። እዚህ ቤት ቦታ የት ነው? አንድ ያሳዩና ይችን መሰለች ልጅ እንደዚህ ሆነች። ከደኛ ፎቶ ይሄ ነው ልጅቷ። አሁን የምታዩት አለች ብቻ ልጅ ናት። አሁን የምታዩት ቤት አይደለችም። አሁን በሽተኛዋ ነው የምታዩት። አሁን ታማሚዋ ልጅ ነው የምታዩት። ኧረ ድረሱልኝ! እኔ ጮሃለሁ። በቃ ወይ እኔ ጮሃለሁ። ይህ አስነዋሪ፣ ይህ አሳዛኝ፣ የብዙ ኦርቶዶክሳውያንን ልብ ያሳመመ እንዲሁም የገዳም አባቶች እንዲያለቅሱ ምክንያት የሆነን ማህበራዊ ሚዲያ ላይ የነበረን ጉዳይ ሁላችሁም ተመልክታችኋል፣ አይታችኋል። አሁን የምንገኘው ቅናት ከያዛቸው ኦርቶዶክሳውያን ከጀርባዬ በጣም ብዙ ኦርቶዶክሳውያን አሉ። ዛሬ እዚህ ቤት ውስጥ ተገኝተናል። ይህ ጉዳይ የተፈጸመበት ቤት ውስጥ ነን። እንግዲህ እመቤታችንን ስዕል አድኗል ስትተፋበት የነበረው በዚህ ላይ ነው። አሁን ቤት ውስጥ የለችም። እንደተባለው አዎ ኮዬ ነው። እኚህ እናት እያለቀሱ እጅግ በጣም በምሬት ውስጥ ነው የሚገኙት። የት እንዳለች አናውቅም። ይሄ በይቅርታ ይታለፍ የሚል አይነት ልቦናም ኖሮን አይደለም እዚህ የመጣ ነው። ነገር ግን አሁንም ቢሆን ይቺ ልጅ እቺ ትክክለኛዋ ፎቶዋ ነው። እቺ ልጅ የምታውቁ ሰዎች በጠቅላላ በውስጥ መስመር እባካችሁ አድራሻችሁ ስጡን እንላለን። እርሶም ላይ ልንፈርድቦትም አይደለም እዚህ የተገኘ ነው። ነገር ግን ወላዲተ አምላክ እናታችን ናት። ብዙ ሌሊቶችን የማይነጉ ሌሊቶችን ያለፍንባት የማያልፉ ቀናቶችን ያሳለፈችን ድንግል ማርያም ናት። ይህንን ነው ልንነግሮት የምንችለው። አዎ አሳይተውናል፣ ክላሱን እዚህም እንደሌለች ነግረውናል። በመጣች ጊዜ ግን ለሕግ አሳልፎ ይስጣል። ምክንያቱም ማዕተቦት ይህን ዝም ብሎ ያደረጉ አይመስለኝም አይደለ? እንደው አንድ እናት ኖት። በእርግጥ ግን እናቶት ግን እቺ ወላዲተ አምላክ ናት። እቺ ናት የተሰደበችው፣ እቺ ናት የተጠፋባት፣ እቺ ናት የተቀደደችው አይደለ? ስለዚህ ይሄንን ኃላፊነት እንደው በእግዚአብሔር ስም ነው የምጠይቁት፣ ማለት በወላዲተ አምላክ ስም ነው የምጠይቁት። እርሱ ላይ አንዳችም ነገር እንዲደርስቦት አንፈልግም። እንዳልኩ እኔ እናት የለኝም። የእናትን ፍቅር ግን አውቀዋለሁ። ከእናትም በላይ ደግሞ እናት እሷ ናት። ይሄንን ነገር አደራው። ይሄንን ቪዲዮ እኔ ስሰራ እናትየው የኔ እናት ቢሆኑ ልጁን ምን ላደርግ እችላለሁ ከሚል ስሜት ተነስቼ ነው። አለ ይሄ ሌላ ምናምን አይደል፣ ሎጂክ ምናምን አያስፈልግም። እዚህ እንደሌለች እዚህ ያለች ይሄ ጉዳይ በመጀመሪያ ደረጃ ቤታቸው መግባት አትችልም ያለ ፍቃዳቸው። አይደለም በዚህ መልኩ ልትቀርጽ ራስን እንደሆነ አካል አይተ ልትቀርጽ ይቅርና ቤታቸው ያለ ፍቃዳቸው እንኳን አንተ ፖሊስ እንኳን ቢሆን ከፍርድ ቤት መጥሪያ ይዞ መጥቶ የታለች ልጆት ብሎ ነው ሊጠይቃቸው የሚችለው። አንተ ጉዳዩ ቢመለከትህ እንኳን ልታደርግ የምትችለው ምንድነው? ለሄደ ፖሊስ ጣቢያ ተከሳታለህ። ከዚያ ፖሊስ ሄዶች ልጅ ይጠይቃታል። ባጠፋችሁ ጥፋት በወንጀሏ ይጠይቃታል። ሁላችንም ባደረገችው ነገር ደስተኛ አይደለንም። ነገር ግን አንተ ፖሊስ አይደለም፣ የጠበቃ ወይ ዳኛ ኦር የሆነ የህግ አካል አይደለም። ሁዋሪው ገብተህ እናትየውን እንዲያስታቀቅ ቀርጻ ሲጀምር ልጅቷ ባጠፋችሁ እናትየው እንዴት ነው የሚጠየቁት? ቪዲዮ ቀርጻ እንደዚህ ልትለጥፍ የምትችለው በምን አግባብ ነው? ማን እንዲህ አይነቶቹ እኮ ናቸው ሃይማኖትን የሚያሰድቡት። ውክልና እንደተሰጣቸው ሁሉ እየሄዱ ማይረባ ነገር እያደረጉ ማርያም። እኔ ሲጀምር ይሄ ቪዲዮ ላይ መጥቶ በማርያም በገብርኤል የሚሉ ሰዎች ችግር እንዳለባቸው ነው የሚሰማኝ። ይሄ ልጅ እንደዛ ነውና ፍጹም ልክ አይደለም። ፍጹም ልክ አይደለም። ይቅርታ ለመጠየቅን የመጣሁት ይቅርታ ይደረግልኝ ብዬ እንድሽለጠለጥና እንዳሽቃብጥ ደግሞም እንዳሽቋልጥ የምትጠብቅ መናፍቅ እንዲሁም የመናፍቅን ሐሳብና አጀንዳ አድርጋችሁ የምታራምዱ እናንተ እየመረራችሁም ቢሆን ዋጡትኝ። አይናችን እያየ ቤተክርስቲያን እየተናቀች ስዕል አድኗ እንዲህ በአደባባይ በቀን እየተቀደደና እየተተፋባት ከምናይ አይደለም መታሰር መሞት እመርጣለሁ። ይህ አይኖቼ ከሚያይ መሞት። በዚህ ጉዳይ መታሰርም ካለ እጅግ በጣም በደስታ እቀበለዋለሁ። ሰው በዚህ ጊዜ ሕፃናት ደፍሮ
የሰው ነፍስ አጥፍቶ የሰው ቤት ለስርቆት ገብቶ ይታሰራል። ደግሞም ይህ ብቻ አይደለም፣ ለወላጅ እናቱ ተሟግቶና ተከራክሮ ከሰው ተጣልቶ ይታሰራል። እንኳን ለሰማያዊት እናቴ ለወላዲተ አምላክ። ጉዳዩን ከአጀንዳው ዝቅ አደርጋችሁ ወደ እናትየው በደል የወሰዳችሁ አለፍ ሲል መናፍቃኑ ደግሞም እንደ መንጋ የምትነዱ የኛው ቤት ሰዎች የተፈጠረው ነገር ይህ ነው፣ እረፉት። ስለዚህ እናመሰግናለን። ስለ እርሶ ትህትና፣ ስለ እርሶ አቃፊነት ምንም ልንናገር አንችልም። እግዚአብሔር ይስጦት። እኚህ እናት ቤት ስንሄድ በፍጹም ትህትናና ጨዋነት ገና ከበራፋቸው ቆመን ፈቃዳቸውን ጠይቀን የገባ ነው። ይህ ብቻ አይደለም፣ ለበዓል ያዘጋጁትን ጸበል ጻድቅ በልተን ጠጥተን እጅግ በጣም ብዙ ውይይቶችን አድርገን በራሳቸው ፈቃድ ቪዲዮን ቀርጸን፣ ይህ ቪዲዮ ደግሞ የተቀረጸው ለሁለት ምክንያት ነው። አንድ እየተደወለባቸው ካለው ስልክ ሰዎች እንዲረዷቸው ደግሞም እንዲረዷቸውም ጭምር እነሱም ሚዲያ ፈልገው ወደ ጋዜጠኛ ነጋሽ በዳዳ እንደደወሉለት ጭምር ነግረውን በፍቅር ከኔ ጋር የሄዱ ሰዎች አልቅሰው ነው የተለያየን። ለዚህም ምስክር ማንንም አልጠራም፣ እኚህ እናት ምስክር ናቸው። ደግሞ በቤታቸው ገብተን የተተፋባትን ስዕል አድነው አቀፍናት እንጂ ዝቅ ያደረገቻትን ስዕል አድነው ከፍ አደረግናት እንጂ የትኛውን በደል ፈጽመን የትኛውን ነውር አድርገን። ሌላው ምን አገባችሁ የምትሉ ምድረ ስልባቦት፣ ቤተ ክርስቲያን የማንም የግል ኩባንያ አይደለችም። በዚህ ልክ የሚያናደንና የሚያንገበግበን የአባቶች ዝምታ መስሎኝ ማንም አልተናገረምና ዝም የማለት ስብዕና የለንም። የኔ ድርሻ የኔን ኃላፊነት መወጣት ብቻ ነው። ቤተ ክርስቲያን እንዲህ አይደለችም የትህትና ቤት ናት የምትሉ፣ አዎ ቤተ ክርስቲያን የትህትና ቤት ናት። ነገር ግን አትርሱ፣ አትዘንጉ። ቤተ ክርስቲያን የሕግና የሥርዓትን ቤት መሆኗን አትርሱ። እናንተ የማትኖሩትን ክርስትና መታችሁ በኮሜንት አትጸዳዱብን። ምድራዊዋ እናትህ ከተማ ሄዳ ነጋዴው ቢሰድባት፣ ቢንቃት፣ ቢያንቋሻት፣ ቢገፈትራት መብቷን ለማስከበር የትኛውንም ርቀት የምትሄድ እንደ ባንዲራ የምትውለበለብ ትውልድ መተህ ስለ ትህትና አትስበከኝ፣ አትንገረኝ። የተነካችው የብዙሃን እናት ሰማያዊቷ እመቤት ወላዲተ አምላክ ናት። ሰው በገባው ልክ ነው የሚጮኸው። ሰው በገባው ልክ ነው የሚታመመው። ወላዲተ አምላክ ብዙ ስላደረገችልኝ አዎ አብዝቼ እጮሃለሁ። የስም ክርስቲያን እኔም ክርስቲያን ነኝ አትበለኝ። በ40 ቀን ቤተ ክርስቲያን የምትሄድ ለንግስ ቤተ ክርስቲያንን የምትሳለም እኔም ክርስቲያን ነኝ አትበለኝ። ከቻልክ ከጎኔ ቆመ ተሟገት፣ ካልቻልክ ግን ከፊቴ ዞር በል። በመጨረሻም አጀንዳዬን አልቀይርም፣ መንጋም አይደለሁም። ከተደበቅሽበት ጎሬ ወተሽ እጅሽን ስጭ። ከቆምኩባት ምድር በላይ የማምናት ወላዲተ አምላክ ምስክሬ ናት። ይህንን ቪዲዮ በትዕቢትና በንቀት እንዲሁም ለማህበራዊ ሚዲያ ፍጆታ ለፎሎወር ለቀማም አልሰራሁት። እኚህ እናትንም የሚበድል የሚያንቋሽሽ በትዕቢት የሚናገር ስብዕናም የለኝም። እንደ ተጻፈው ቢሆን እኚህ እናት ጋር ስንሄድ ቪዲዮውን ከበር ጀምሮ እየቀረጽ ነው በትዕቢት እንገባ ነበር። ነገር ግን በፍጹም አልሆነም። ይሄ ማለት ግን ሪከርድ የለኝም ማለት አይደለም። ከኚህ እናት ጋር የተደረገው ውይይት ሙሉ ሪከርድ አለኝ። አስፈላጊ ከሆነ በአስፈላጊ ቦታ ይዤው የምመጣ መሆኔን ማስረዳትና ማስገንዘብ እወዳለሁ። ሐሳባችሁ የሆነ ባለማተቦች ግን ጣታችሁ እስኪደክም ድረስ ኮፒ ሊንክና ሼር አድርጉ። ባለፈው አንድ ቪዲዮ ሰርቼ ነበር። ይሄ ቪዲዮ ምንድነው? ያው ሚስቶች ሰባ ቦታችንን መታችሁ ይውልን በሚል ሐሳብ ነበር። ሐሳብ እኮ ነው፣ እንደ ሐሳብ ነው የሰራው። ባለቤቴ ያንተ ይቅርና የኔን እስቲ ሞክረው በላይ ድንገት ወጣች። እንደወጣች ልጆቹ ዞር ብዬ ሳያቸው 4 ናቸው እንዴ! ለካ እናንተ ለካ 4 ናቸው። በቃ ሂዱና ወደዛ ትንሽ በቃ ጨዋጨዋት ትበሉ ስላቸው፣ አይ ጠዋት ላይ እኮ ምን በላው ቁርስ አለ። እሺ በቃ ይሁን ልስራላችሁ ምናምን ብዬ አረ ለእያንዳንዳችን የተለያየ ነው ብለው አንድ አይነት በልተን አናውቅም። እሺ ብዬ እንዳለ ሰራው። ከዛ በኋላ ዞር ብዬ ደግሞ ሂዱ ተጫወቱ። አይ ፍሩት ነገር እኮ እንበላለን ሁላችንም። እሺ ፍሩት ነገር አመጣ። ይሄ ቢጃማችንን እኮ እንቀይራለን። ቀየርኩ፣ ልብስ አመጣውና ለአንዱ ሰጥ። ይሄ እኮ የሴት ነው። ዝም ብለህ ልበስ። አባት አይደለው? አባት ነኝ። ይሄ ሴት ነው። እሺ ቀየርኩ። በቃ ሄዱ ተጫወቱ ምናምን። ትንሽ ደገፍ ስል ደውላ ልብስ አይተሃል እዛ? አዎ እሱ በየቀኑ ነው የሚታጠበው። ማሽኑ ውስጥ አጥበ ያው እንደማይደርቅ ታውቃለህ። ውጭ ነው የምናደርቀው። የልጆች ልብስ በማድረቅ አይደርቅም። ይሄ ሁሉ ልብስ ምንድነው የሚያደርገው? የጎረቤት ሕፃን ነው የምታጥቢው? ይሁን እሺ ብዬ እሱንም አደረኩ።
ትንሽ ናፕ ያደርጉ ብዬ ደግሞ ናፕ እንዲያደርጉ አስገባዋቸው። እኔም ናፕ ለማድረግ ትንሽ ደገፍ ስል ትንሹ ናፕ አላደርግም አደንዛዥ ተጠቀማል መሰለኝ። እኔ እንጃ እኔ ምንም ማቆ ነገር የለም። ሂጡት የሚባለውን ነገር እሱን ወይ እሱን ከዚህ ስታገል የተኙት ነቁ። አብረን ተፋጠጥን። ቁርስ ምሳ ሰዓት ከምን እንደደረሰ እንዲሁ ስንቀዋል። ይቅርታ በቃ እኔ ሰው ይሳሳታል። ተሳስቼ ነው በቃ ሰው እኔ እኮ ለማሳቅ ነበር። እኔማ ቢልልኝ በቃ ሶሪ እንዴ ሶሪ የሰው ልጅ ነኝ ተሳስቻለሁ በቃ እንዴ። ምን አይነት ፖዚሽን ይመቸሻል? ኖርማል ዶጊ ስታይል ኖርማል አንተ በቃ ኖርማል። አንተ እንዴ ቲጂዬ ምን ሆነ ነው እንዴ ጠፋው? እንዴት ነሽልኝ? አለሁልህ። ቦታ ቀየርኩ አይባልም እንዴ? ወይ ሳልነግርህ አፉ በለኝ። ብቅ በል በቃ እዚህ ነን። አረ ብቅ እላለሁ በእናትሽ። አይ ቲጂዬ። ቲጂ ደግሞ ማናት? ቲጂ ማሳጅ ቲጂ ወጌሻ ነበረች። I wake up in a new Bugatti. ናስቲ ና ወይ አባ ምንም ትመላለስ? ሰላም ነው። ሰላም ነው። አንድ ነገር ልናገር ሲፈልግ ነው እኔ እንደዚህ የሚማላለስ። ምንድነው የምመላለስ? ተናገር ነው። እንትን ነው ለአዲሱ ዓመት እሱን አስመልክቶ እንኳን አደረሰ ለማለት በየሰፈሩ የዞርኩ ጥበብን ያሳየው ነበርና ላንታም ጥበብን ባሳይ ደግሞ በዚህ መጣችሁ። ምንድነው ጥበብ? እስቲ ጥበብ ጥበብሽን አገር ዘፋን እኔ ዘምናለሁ። እስቲ ዝፈኝልኝ። ሊዝባ ነው ላውዳማ 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 ምንድነው ላውዳመት? እንትን ነው ያው ንገረኝ ካልክማ ላውዳመት ምንም የለኝ ምንም እንደው አንድ ነገር ታረጋኝ የሚል ሀሳብ ይዤ ነው የማጡት። አይ አንተ በጣም ቀልድ ነው ያዝከው። ቀልድ ነው ያዝከው በጣም ብር ባስጠኝ አብረን ብንባላ ቤት እናጋባ የሚል ሀሳብ። ኧረ እኛ ቤት ስጋም የለም። ኢንዶሚ ቀቅለን ነው የምንበለው። ኢንዶሚ ማጀማሪም ጠርጥሬ ነበር አንተ ምንም እንደማጠቅም እዚህ አለባባሴን አይቼ እራሱ ማወቅ ይችል ነበር። ፔቴም ሲጀመር እኔ አስታውቀኝ ነበር። ሲጀመር እንደውም እኔ እሻላለሁ ማለት ነው። እኛ ቤት እኮ ለባል ሽሮ ባንቁላል እንባለው ሽሮ ባንቁላል እንባለው። አንተ ግን እንደውም ቤቴን እና አብረን እንሂዳ እንዳትከተል ሃይ ጋይስ የቲክቶክ ተመልካቻችን፣ እስቲ በአንድ ቪዲዮ መተናል። አንድ ልጅ ያለች እስቲ ብራይን ኢምቦቦን አይተናት ይሄንን ውሰድ። 1 ሚሊዮን ከሌለማ ምን ሰው ነህ? ሞታል ማለት ነው። አንድ ቴብል ላይ እኮ የሚጠፋ ነው ለሻይ ለካፌ። አንተ ምን አርጉ ነው የምትለው? አንበሳው 1 ሜትር ራስህ ማትሞላ ልጅ ስለ 1 ሚሊዮን ታወራለህ እንዴ? ሁለት ምራቅሽን ብትጪ ሽንትሽን የሚያጣል ምን አርጉ? አንቺ ቤታው ለዚህ አለባበስ ኮሜዲ ነው በታደረሽ መጥተሽ ምንድነው? ቁመተ ላይ ስቲፎ ዘፍኖ ነው እንዴ? አይ ተለብሰ አራላት ከታች ለብሶ ከታች በረባሱ የሚባል አለባበስ በቃ በአካል ጉዳተኛ ፓኬጅ ቪዲዮ ትሰራለህ። በቃ በሰልከን እኮ እኔ ዱለት ቃል ገላና አጥባለሁ። አይበሎና እንደዚህ ማፈን አይበሎና አንተ ወራት ብትሆን ጳጉሜን አትሆንም። ሜትር ከ80 ፍራሽ ገዝቼለት አንዴ ለ8 የተኙት ለበዚህ አንዴ የጥቶን ሂፖፕ ሲገዛለት ግማሹን ለተራሴ ያለ ልጅ አይ ተለብሳለች እኮ አላት ከላይ ዝም ብለሽ ግን አይሆናትም። እዚህ በጅንስ አድርገህ ደቡት ይደላል መሰለኝ። ምን ሆነ ነው ብራዘር?